አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የአሹራ ኢስላሚክ መልቲሚዲያ የዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን ወደ እናንተ ልናደርስ ያሰናዳ ነው ስለ ኢስላማዊ ስሞች ይሆናል። እንግዲህ ሁላችንም ለልጆቻችን መልካምና ጥሩ ትርጓሜ ያሏቸው ስሞችን ለማውጣት እንወዳለን። ቤተሰብ ለልጆቹ መልካም የሆኑ የወደፊት ተስፋን የሚሰጡ ኢስላማዊ ይዘትና ትርጉም ያላቸው ስሞችን ማውጣት እንዳለበት የእስልምና አስተምህሮት ያስተምራል። በዚህም በተለይም ደግሞ አባት ለልጆቹ ስም በሚያወጣበት ወቅት ትርጉማቸው ጥሩ የሆነ ኢስላማዊ ይዘትን ያለቀቁ ስሞች ማውጣት እንዳለበት እስልምና ያስተምራል። ኢንሻአላህ እንግዲህ በዚህ መሰረት በዛሬ ፕሮግራማችን ሙሉን እንኳን ባይሆን የተወሰኑ ኢስላማዊ የሆኑ ጥሩ ትርጓሜ ያላቸው ስሞች አሉ። እነዛን ስሞች ከነ ተፍሲራቸው ወይም ከነ አማርኛ ትርጉማቸው ጭምር በጾታ ለይተን የምናቀርብላችሁ ይሆናል። በክፍል 1 ፕሮግራማችን እንግዲህ ኢስላማዊ የሆኑ የሴት ህፃናት ስሞችን እናቀርብላችኋለን። እስከዚያው መልካም ቆይታ። ፈርሂን ማለት ደስታ ማለት ነው። ፈዚላህ ማለት ብልጫ፣ መለያ ወይም እሴት ማለት ነው። ፊሎራ ማለት የተፈጥሮ የሆነ አበባ ስም ማለት ነው። ፋኒያ ማለት ገለልተኛ ወይም ነፃ ማለት ነው። ሰሊማህ ማለት ፍጹም ታማኝነት ማለት ነው። ሱመይራ ማለት ቡናማ ቀለም ማለት ነው። ሐምራ ማለት ቀይ ሴት ማለት ነው። ሐስና ማለት ቆንጆ ሴት ማለት ነው። ሂራ ማለት ደፋር ወይም ጀግና ማለት ነው። ሂባህ ማለት የተወደደች ማለት ነው። ሊዛ ማለት ለአምላክ የተቀደሰች ወይም የተባረከች ማለት ነው። መሊካ ማለት የንጉስ ሚስት የሆነች ማለት ነው። ማሪያ ማለት ነጭ ቀለም ያለው ወይም ደግሞ ፍላጎት ማለት ነው። ማርሲያ ማለት ሰፊ ወይም እንቁ ማለት ነው። ማኢራ ማለት ጥሩ ሰራተኛ ሴት ማለት ነው። ሮሃብ ማለት ቃሉን የሚጠብቅ ሰው ማለት ነው። ሪሃና ማለት ልዩ መዓዛ ያለው ሽቶ ማለት ነው። ራኒ ማለት ንግስት ማለት ነው። ቻስሚ ማለት አይን ማለት ነው። ተህሊም ማለት ውበት ወይም ግርማ ወይም ትዕይንት ማለት ነው። ተምሲል ማለት ደግሞ ምሳሌ ወይም ተምሳሌት የሆነች ማለት ነው። ተስሚን ማለት የምታሟላ ሴት እንደማለት ነው። ነሚራ ማለት ጣፋጭ ውሃ ወይም ደግሞ ቆንጆ ሴት ማለት ነው። ኒሃ ማለት ውበት ማለት ነው። ኒምራ ማለት ለስላሳ ወይም ደግሞ አንበሳ ማለት ነው። ኒታሻ ማለት አላህ ሰጠ ማለት ነው። ኒዕመት ማለት እንግዲህ
ጸጋ፣ በረከት፣ ሞገስ ወይም የአላህ ጸጋ ማለት ነው በአጠቃላይ። ኒዛሊያ ኒዛሊያ ማለት የአላህ ስጦታ እንደማለት ነው። ናሚን ናሚን ማለት ገንቢ ማለት ነው። ናሲሃ ናሲሃ ማለት የልብ አማካሪ ማለት ነው። ናቢሃ ናቢሃ ማለት ታዋቂ ወይም ልዩ እና ብሩህ የሆነች ሴት ወይም ደግሞ የተከበረች ሴት እንደማለት ነው። ናዚሃ ናዚሃ ማለት ንጹህና ሐቀኛ ማለት ነው። ናዝሊ ናዝሊ ማለት አስፈላጊነት ማለት ነው። አሪፋ አሪፋ ማለት እንግዲህ የአንድ ሀገር መሪ ሚስት ማለት ነው። ኡምኒያ ኡምኒያ ማለት ምኞት ወይም ተስፋ እንደማለት ነው። ኢልሃም ኢልሃም ማለት የተፈጥሮ እውቀት ወይም ልዩ ተመስጦ መገለጥ ማለት ነው። ኢስተብረቅ ኢስተብረቅ ማለት እንግዲህ አማላጅ ማለት ነው። ኢዛህ ኢዛህ ማለት ኃይል ማለት ነው። ከኒዛህ ከኒዛህ ማለት ጠንካራ ማለት ነው። ካሪማን ካሪማን ማለት ቸር ወይም ደግ ሴት ማለት ነው። ካኒያ ካኒያ ማለት ንጹህ ልጃገረድ የሆነች ሴት ማለት ነው። ኸውለት ኸውለት ማለት በራሷ በቂ ወይም የተብቃቃች እንደማለት ነው። ኻኒ ኻኒ ማለት ድብቅ ወይም የተደበቀች እንደማለት ነው። ወሂባህ ወሂባህ ማለት ሰጪ ወይም ደግሞ ለጋስ እንደማለት ነው። ዘምራህ ዘምራህ ማለት ወገበ ቀጭን እንደማለት ነው። ዘርሚና ዘርሚና ማለት ሀብት ማለት ነው። ዘኢማ ዘኢማ ማለት እንግዲህ በተመሳሳይ ሀብታም እንደማለት ነው። ዘውሃ ዘውሃ ማለት የሃይማኖት ብርሃን ወይም ኢስላም እንደማለት ነው። ዚኒያ ዚኒያ ማለት እንግዲህ የአበባ ስም ነው ማለት ነው። ዛራ ዛራ ማለት ንጋት ወይም ደግሞ ጠዋት ማለት ነው። ዞኒራህ ዞኒራህ ማለት እንግዲህ ለገነት የተላኩ አበቦች ማለት ነው። ዩስራ ዩስራ ማለት ደግሞ ብልጽግና ማለት ነው። ጃሲያ ጃሲያ ማለት የአላህ ልዕቅና እንደማለት ነው። ዱሪያ ዱሪያ ማለት በጣም የሚያበራ ብሩህ የሆነ ነገር ማለት ነው። ዲላራህ ዲላራህ ማለት ወዳጅ የሆነች ወይም ልባም ሴት እንደማለት ነው። ዲናህ ዲናህ ማለት ደግሞ ታዛዥነት እንደማለት ነው። ዳህማ ዳህማ ማለት እርሷም የሃይማኖት ምሁር ነች እንደማለት ነው። ዳሪያ ዳሪያ ማለት የተማረች ወይም ደግሞ ያወቀች እንደማለት ነው። ዳንያ ዳንያ ማለት ደግሞ በደግነት የተሞላ ሰው ወይም በቅርብ ሰውን የሚያቀርብ ሰው እንደማለት ነው። ጉፈይራ ማለት ጉፈይራ ደግሞ በጣም ሃይማኖተኛ የሆነች ሴት ማለት ነው። ጋሊባህ ጋሊባህ ማለት አሸናፊ ሴት ማለት ነው። ጋንያ ጋንያ ማለት ውብ የሆነች ወይም ቆንጆ ሴት ማለት ነው። ጋዚያ ጋዚያ ማለት ስኬታማ ሴት ማለት ነው። ፈለክ ፈለክ ማለት ሰማይ ማለት ነው። ፈርሃት ፈርሃት ማለት መናፈስ ወይም እረፍት መውሰድ ወይም ደስታ ማለት ነው። ፈሪዳ ፈሪዳህ ማለት ልዩ ወይም ውድ ወይም ደግሞ ተወዳዳሪ የሌለው እንደማለት ነው። ፈሪያል ፈሪያል ማለት ደግሞ የአንበሳ ቤተሰብ የሆነ ወይም ጀግና የሆነ እንደማለት ነው። ፈቲሃ ፈቲሃ ማለት ድል ማለት ነው። ፊርዳውስ ፊርዳውስ ማለት በጣም የሚያምር
ፊርዶስ የተሰኘው ጀነት ማለት ነው። ፋቲሃ ፋቲሃ ማለት ጅማሪ፣ መንገድ ወይም ደግሞ ድል አድራጊ እንደማለት ነው። ፋኒያ ፋኒያ ማለት ነፃ ወይም ገለልተኛ እንደማለት ነው። ፋይዛ ፋይዛ ማለት ስኬታማ፣ የበለጸገ ወይም ደግሞ ድል አድራጊ ማለት ነው። ፋኪሃ ፋኪሃ ማለት ፍራፍሬ ማለት ነው። ፋውዚያ ፋውዚያ ማለት ድል አድራጊ፣ አሸናፊ ወይም ስኬታማ እንደማለት ነው። ፋዚላ ፋዚላ ማለት ደግሞ ዕውቀትና መማር ማለት ነው። ፋጢማ ፋጢማ ማለት ተወዳጅና አሸናፊ ማለት ነው። በሌላም ፋጢማ ቆንጆይቱ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ ስም ነው። ሰልማ ሰልማ ማለት ነፃ፣ ታማኝነትና ድምፅ የሆነ እንደማለት ነው። ሰመር ሰመር ማለት ፍራፍሬ ማለት ነው። ሰሚን ሰሚን ማለት ደግሞ ውድ ወይም ደግሞ በዋጋ የማይተመን እንደማለት ነው። ሰርወት ሰርወት ማለት ደግሞ ሀብት ወይም ደግሞ ኃይል ወይም ደግሞ ተጽዕኖ ፈጣሪ ሀብታም እንደማለት ነው። ሰባህ ሰባህ ማለት በጣም የሚያምር ጠዋት ወይም ደግሞ የእሳት ነበልባል እንደማለት ነው። ሰና ሰና ማለት ምስጋና ወይም ደግሞ ማመስገን ማለት ነው። ሰኢዳህ ሰኢዳህ ማለት መልካም ዕድል ወይም የተባረከች እንደማለት ነው። ሰኺና ሰኺና ማለት ይዘት ወይም ስምምነት፣ በሌላም ደግሞ ደስታ እንደማለት ነው። ሰደፍ ሰደፍ ማለት ብርሃን ማለት ነው። ሱአኢላህ ሱአኢላህ ማለት ኮከብ ማለት ነው። ሱልጣና ሱልጣና ማለት ንግስት ማለት ነው። ሱኒያ ሱኒያ ማለት ጥበበኛ ወይም ደግሞ የጥበብ ባለቤት የሆነች ማለት ነው። ሲዲቃ ሲዲቃ ማለት እውነት ነው፣ በጣም እውነት ነው እንደማለት ነው። ሳቢታህ ሳቢታህ እንግዲህ ሳቢታህ ማለት ኮከብ ማለት ነው። ሳዲያ ሳዲያ ማለት ልዕልት ማለት ነው። ሐሊማ ሐሊማ ማለት የነቢዩ ሰለላሁ ዐለይሂ ወሰለም ነርስ የነበረች ነች። ሐሚዳ ሐሚዳ ማለት ማድነቅ ወይም ደግሞ አላህን አስታዋሽ ወይም አላህን የሚያወድስ አመስጋኝ እንደማለት ነው። ሐስና ሐስና ማለት የተሰጠች ወይም ስጦታ እንደማለት ነው። ሐቢባ ሐቢባ ማለት ጓደኛሞች ወይም ደግሞ አፍቃሪ እንደማለት ነው። ሁስኒ ሁስኒ ማለት ውበት ያላት እንደማለት ነው። ሁስና ሁስና ማለት በጣም የተቀደሰች በጣም ቆንጆና እጅግ ውድ የሆነች ማለት ነው። ሁዳ ሁዳ ማለት በትክክለኛው አቅጣጫ ወደ ትክክለኛው አቅጣጫ መመሪያ እንደማለት ነው። ለሚስ ለሚስ ማለት አስደንጋጭ ወይም ደግሞ ልብ አንጠልጣይ ማለት ነው። ለጢፋ ለጢፋ ማለት የሚጣፍጥ፣ ጨዋ፣ ተስማሚ፣ ጥሩ ወይም ደግሞ ቆንጆና በጎ ነገር እንደማለት ነው። ሉሲ ሉሲ ማለት ብርሃን ማለት ነው። ሉባባ ሉባባ ማለት ጥበበኛ ማለት ነው። ላላሩክ ላላሩክ ማለት እንደ አበባ አይነት የሆነ ነገር ማለት ነው። ሎሲንዳ ሎሲንዳ ማለት ብርሃን ማለት ነው። መሂን መሂን ማለት ፈገግ ያለ ቀጭንና ውብ የሆነ ማለት ነው። መስሩር መስሩር ማለት መልካም ደስታ እንደማለት ነው።
መርየም ማለት ተወዳጅ ሴት ወይም ደግሞ የነቢዩላህ ኢሳ አለይሂ ሰላም እናት ስም ማለት ነው። መርጃን መርጃን ማለት እንቁ ወይም ደግሞ አልማዝ ማለት ነው። መሽኩራህ መሽኩራህ ማለት ይመስገን ወይም ምስጋና እንደማለት ነው። መቲን መቲን ማለት ጠንካራ ወይም ከባድ ማለት ነው። መናል መናል ማለት ድልድል ወይም መገኘት ወይም ደግሞ መገኘት ሊደርስበት የማይችል እንደማለት ነው። መይሙና መይሙና ማለት የደስታ ምንጭ፣ ብልጽግና ወይም የበለጸገ ማለት ነው። ሙህሲና ሙህሲና ማለት ደጋፊ ወይም ደግሞ ጠባቂ ማለት ነው። ሙቃዲሳ ሙቃዲሳ ማለት ክብር ማለት ነው። ሙቢና ሙቢና ማለት ማሳያ ወይም ደግሞ መብራት እንደማለት ነው። ሙኒሳ ሙኒሳ ማለት ጓደኛ ወይም ተባባሪ እንደማለት ነው። ሙኒራህ ሙኒራህ ማለት ብሩህ ወይም ብርሃን ማለት ነው። ረሂማህ ረሂማህ ማለት ደግ ወይም ደግሞ አፍቃሪ ማለት ነው። ረቢይ ረቢይ ማለት ጸደይ ማለት ነው። ረኢሳህ ረኢሳህ ማለት መሪ ወይም አለቃ፣ ልዕልት፣ ጥሩ ልጅ ወይም ደግሞ ሀብታም ሴት እንደማለት ነው። ረዚን ረዚን ማለት ገር ወይም ጥሩ ማለት ነው። ረዲያህ ረዲያህ ማለት የተደሰቱ እንደማለት ነው። ሩቀያህ ሩቀያህ ማለት ለስላሳ ማለት ነው። ሩቀያህ ማለት የነቢዩ ሰለላሁ ዐለይሂ ወሰለም ሴት ልጅ ስም ነው። ረፍዓት ረፍዓት ማለት ከፍተኛ ደረጃ ወይም ክብር ወይም ደግሞ ትልቅነት ማለት ነው። ራሺዳህ ራሺዳህ ማለት ደግሞ ጥንቅቆችን የምትጠራው ሰው ማለት ነው፣ ወይም ደግሞ አስታዋሽ እንደማለት ነው። ሸኪላ ሸኪላ ማለት ዘመናዊና ቆንጆ ሴት ማለት ነው። ሸፊቃህ ሸፊቃህ ማለት አፍቃሪ ወይም ሩህሩህ፣ ደግና ደስተኛ ጓደኛ እንደማለት ነው። ሺሪን ሺሪን ማለት ደግሞ ጣፋጭ ወይም ደግሞ ገር እንደማለት ነው። ሻኪራህ ሻኪራህ ማለት አመስጋኝ፣ ምስጋና ወይም ማመስገን ወይም ደግሞ አድናቆትን የሚሰጥ እንደማለት ነው። ታሃኒ ታሃኒ ማለት መልካም ምኞት፣ መሻት እንደማለት ነው። ተመኒ ተመኒ ማለት ፍላጎት ወይም ደግሞ ምኞት እንደማለት ነው። ተምኪን ተምኪን ማለት ክብር ማለት ነው። ተስሊማ ተስሊማ ማለት ደግሞ ፈቃደኛ መሆን ማለት ነው። ተስኒማ ተስኒማ ማለት ደግሞ በገነት ውስጥ የመኖር ምንጭ እንደማለት ነው። ተስኒማ ተስኒማ ማለት ደግሞ በጀነት ውስጥ የሚኖር ምንጭ ተስኒማ። ተጅሚል ተጅሚል ማለት ውበት ማለት ነው። ነሲም ነሲም ማለት ነፋሻማ፣ ረጋ ያለ ንጹህ አየር ወይም ደግሞ ጥሩ መዓዛ ያለው አየር እንደማለት ነው። ነሲባ ነሲባ ማለት እድል ወይም ደግሞ የወደፊት እጣ እንደማለት ነው። ነስራ ነስራ ማለት አጋዥ ማለት ነው። ነቢሃ ነቢሃ ማለት ሰላማዊ፣ ታዋቂ፣ ብልህና ልዩ ሴት እንደማለት ነው። ነቢላህ ነቢላህ ማለት አክሊል ወይም ደግሞ ቆንጆ፣ ብልህ፣ የተከበረ
ወይም ደግሞ የጋለ ስሜት እንደማለት ነው። ነኢማ ነኢማ ማለት ደስታ፣ ሰላማዊ፣ ምቾት፣ የሚያዝናና፣ ለስላሳ ወይም ደግሞ ደስታ እንደማለት ነው። ነዊድ ነዊድ ማለት መልካም ዜና ማለት ነው። ነዋል ነዋል ማለት ስጦታ ወይም ሞገስ፣ ጸጋ ወይም ደግሞ ደግነት ማለት ነው። ነዚፋ ነዚፋ ማለት ንጹህ ማለት ነው። ነዝረት ነዝረት ማለት ኩራት ወይም ደግሞ በጣም ጥሩና ታላቅ ማለት ነው። ነዲማ ነዲማ ማለት የቅርብ ጓደኛ ወይም ደግሞ የቅርብ የሴት ጓደኛ እንደማለት ነው። ነጂሃ ነጂሃ ማለት ስኬታማና የበለጸገ ማለት ነው። ነጂባ ነጂባ ማለት ሰላማዊ፣ የተከበረ፣ ለጋስ፣ ምስጋና የተሞላበት ወይም ደግሞ የተከበሩና የንጉሳዊነት እንደማለት ነው። ነጂያ ነጂያ ማለት የቅርብ ወዳጄ ወይም ደግሞ የእህት ጓደኛ እንደማለት ነው። ነጅማህ ነጅማህ ማለት ኮከብ ወይም ፕላኔት ማለት ነው። ነፊሳህ ነፊሳህ ማለት ውድ፣ ምርጫ፣ ቆንጆ፣ ጥራት ያለው፣ የተጣራ፣ ንጹህ ማለት ነው። ኑሃ ኑሃ ማለት ዕውቀት ማለት ነው። ኑሰይባ ኑሰይባ ማለት ልዑል ማለት ነው። ኑራ ኑራ ማለት ብርሃን ማለት ነው። ኒሃል ኒሃል ማለት መግቢያ ወይም ደግሞ ስጦታዎች እንደማለት ነው። ኒዕማት ኒዕማት ማለት በረከት እንደማለት ነው። ናኢል ናኢል ማለት አሸናፊ ወይም ደግሞ አፈጻጸም ወይም ስጦታ ወይም ደግሞ ገዢ እንደማለት ነው። ናኢማ ናኢማ ማለት ምቾት፣ ሰላም፣ ጸጥታ፣ ደስታ የተሞላበት ኑሮ መኖር እንደማለት ነው። ናዚላ ናዚላ ማለት አፍቃሪና የሚያምር ማለት ነው። ናዚራ ናዚራህ ማለት ጤናማና የደስተኝነት ገጽታ ያለው የበለጸገ፣ የተንቆጠቆጠ፣ ብሩህና ደመቅ ያለ እንደማለት ነው። አሊና አሊና ማለት መልካም ጸባይ ማለት ነው። አሚራህ አሚራህ ማለት ደህና ወይም ደግሞ መሪ ወይም አለቃ ወይም ደግሞ የተከበረች ማለት ነው። አምበር አምበር ማለት ወርቅ ወይም እንቁ ማለት ነው። አስማ አስማ ማለት ከፍታ ወይም ተጨማሪ እንደማለት ነው። አርዙ አርዙ ማለት ምኞት ማለት ነው። አድላ አድላ ማለት ጠንካራ ምስክር ማለት ነው። አጢቃ አጢቃ ማለት የተመረጠች ሴት ማለት ነው። ኡላ ኡላ ማለት ከፍተኛ ደረጃ ወይም ክብር ማለት ነው። ኡልፈት ኡልፈት ማለት ጓደኝነት ወይም መቀራረብ ወይም ደግሞ ተያያዥነት ማለት ነው። ኡማማ ኡማማ ማለት የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ታላቅ የልጅ ስም ነው። ኡምኒያ ኡምኒያ ማለት ምኞት ወይም ተስፋ ማለት ነው። ኢማን ኢማን ማለት እምነት ወይም ደግሞ በአላህ ማመን ማለት ነው። ኢምቲሳል ኢምቲሳል ማለት ታዛዥነት ከማክበር ጋር የሚጣጣም ማለት ነው። ኢምቲናን ኢምቲናን ማለት አመስጋኝነት ማለት ነው። ኢምቲያዝ ኢምቲያዝ ማለት
ልዩነት ወይም የክብር ምልክት ማለት ነው። ወይም ደግሞ ብልህ ማለት ነው። ኢስመት ኢስመት ማለት ጨዋነት፣ ክብር፣ ጥበቃ፣ ንጽህና ወይም ደግሞ ልክነት ማለት ነው። ኢብቲሳማ ኢብቲሳማ ማለት ፈገግታ እንደማለት ነው። ኢናስ ኢናስ ማለት ወዳጃዊነት ወይም ደግሞ መቻቻል ማለት ነው። ኢንቲሳር ኢንቲሳር ማለት ድል አድራጊ፣ አሸናፊ ወይም ደግሞ ስኬታማ ማለት ነው። ኢክራም ኢክራም ማለት ክብር ወይም ግርማ ወይም ልግስና፣ እንግዳ ተቀባይነት እንደማለት ነው። ኢጃዝ ኢጃዝ ማለት ተአምር ወይም አስገራሚ ማለት ነው። ኢፋት ኢፋት ማለት ጨዋነት፣ ንጽህና፣ ልከኝነት ወይም ደግሞ በጎነትና መታገስ ማለት ነው። ኢፍራ ኢፍራ ማለት ደስተኛ እንዲሆን ለማድረግ ማለት ነው። ኢፍቲናን ኢፍቲናን ማለት ማራኪ የሆነ አስማት ማለት ነው። አሲያ አሲያ ማለት የምሽት ጠባቂ ወይም ጠባቂ ማለት ነው። ከሂል ከሂል ማለት ቆንጆ ግራጫማ አይኖች ያላት ማለት ነው። ከረም ከረም ማለት ልግስና፣ የተትረፈረፈ የተከበረ ተፈጥሮ ማለት ነው። ከሪማ ከሪማ ማለት ቸርነት፣ በጎነት፣ እምነት፣ ራስን መግዛት ማለት ነው። ከውሰር ከውሰር ማለት ደግሞ ጀነት ውስጥ የሚገኝ የውሃ ጉድጓድ ስም ወይም ቆንጆ ፏፏቴ ስም ነው። ኩመል ኩመል ማለት ውብና ለስላሳ ማለት ነው። ኩብራ ኩብራ ማለት ታላቁ ወይም ደግሞ ከፍተኛ ማለት ነው። ኪረን ኪረን ማለት ራዕይ ወይም ብርሃን ማለት ነው። ካሚላ ካሚላ ማለት ፍጹም ወይም ሙሉ ወይም እውነተኛ ሴት ማለት ነው። ካሽፋ ካሽፋ ማለት ለማሳየት እንደማለት ነው። ኸይራት ኸይራት ማለት በረከት ወይም ጥሩ ስራ እንደማለት ነው። ኸዲጃ ኸዲጃ ማለት የነቢዩ ሰለላሁ ዐለይሂ ወሰለም የመጀመሪያዋ ሚስት ወይም ደግሞ እስልምናን የተቀበሉ የመጀመሪያ ሴት ማለት ነው። ዘምዘም ዘምዘም ማለት ዘምዘም ውሃ ማለት ነው። ዘኪያ ዘኪያ ማለት የትልቅ አእምሮ ባለቤትና ብልህ ማለት ነው። ዙበይዳ ዙበይዳ ማለት በጣም ተወዳጅ ምርጥ አበባ ማለት ነው። ዚያዳ ዚያዳ ማለት ጭማሪ ወይም ትርፍ ወይም ደግሞ እጅግ በጣም ብዙ ገንዘብ እንደማለት ነው። ዛህራ ዛህራ ማለት ብሩህ፣ ደማቅ ወይም የምታበራ ሴት ማለት ነው። ዘኪያ ዘኪያ ማለት ክብር ወይም እንከን የለሽ እንደማለት ነው። ጀሚላ ጀሚላ ማለት ቆንጆ ሴት ማለት ነው። ጂሃን ጂሃን ማለት ዓለም ማለት ነው። ደርሳሚን ደርሳሚን ማለት በጣም ጠቃሚ ማለት ነው። ደኒን ደኒን ማለት ልዕልት ማለት ነው። ዲያና ዲያና ማለት ሃይማኖታዊ ማህበረሰብ እንደማለት ነው። ዳኒሽ ዳኒሽ ማለት ጥበብ፣ መማር ማለት ነው። እንግዲህ አድማጮቻችን ለዛሬ ቆንጆ ቆንጆ ያልናቸውን የተመረጡ የሴት ሙስሊም ህፃናት ስሞችን ይዘንላችሁ ቀርበናል። በቀጣይ የወንዶችን እንደዚሁም በእናንተው ጥያቄ መሰረት
በቀጣይ ሌሎች ስሞችን ይዘንላችሁ ከነትርጉማቸው ይዘንላችሁ እንመጣ ይሆናል። እስከዚያው አሰላሙ አለይኩም ወራህመቱላሂ ወበረካቱ።